ሰላም ሰላም ተመልካቾቼ እንደምን ዋላችሁ? ዛሬ እንግዲህ የገንፎ አሰራር ላሳያችሁ መጥቻለሁ። ተከታተሉ። እሺ አሁን እንግዲህ አጃውን እያመስኩ ነው። አጃ ያው ቀስ ብሎ ነው የሚታመሰው፣ እንዳያር በጥንቃቄ ተከታተሉ። እሺ ተመልካቾቼ አሁን እንግዲህ አጃችንን እንደዚህ አሳምረን አምሰን ጨርሰናል። የሚቀጥለው ደግሞ ስንዴያችንን እናምሳለን። ስንዴውንም እንደዚሁ በጣም በጥንቃቄ አድርገን ነው የምናምሰው። ተከታተሉ። እሺ ተመልካቾቼ አሁን ደግሞ ስንዴያችንን እንደዚሁ ልክ እንዳጃው ቆንጆ አድርገን አምሰን ጨርሰናል። አሁን ስንዴያችንን እናወጣና በቆሎ ደግሞ እየተከካ በጣም በንጽህና ተለቅሞ በፋብሪካ የተዘጋጀ ነው። በቆሎ ነጭ በቆሎ ነው። እሱንን ደግሞ እናምሳለን። እሺ አሁን ደግሞ በቆሏችንን እያመስነ ነው። እንግዲህ ይህም ትንሽ ጥንቃቄ ይፈልጋል። አሁንም በቆሎ ምክንያቱም ደቀቅና ወፈር ያለ ነገር ስላለው ያው ያከካኩ እንግዲህ እዛ ድርጅቱ ነው እንግዲህ ሲከካ ነው፣ የኔ ችግር አይደለም። ቢሆንም ግን በጥንቃቄ ቀስ አድርጌ ያው ምጣድ ላይ እያመስኩ ያለሁት ለዚህ ስለሚመቸኝ ብዬ ነው። ጥሩ አድርጌ አምሰዋለሁኝ። እናንተም ይሄን አይታችሁ ትንሽ ነው የሚፈልገው፣ ምክንያቱም እንዳይጠቁር ማለት ነው። ነጭ በቆሎ ስለሆነ ጠንቀቅ ብለን ነው እንትን የምናደርገው። ተመልካቾቼ ተከታተሉ። እሺ ተመልካቾቼ አሁን በቆሏችንን አምሰን ጨርሰናል። እንግዲህ በቆሎ ያው ጥሩ ነው ለጤንነታችን። ገንፎም ስናገነፋ እንዲከፍት የሆነ ያዝ እንዳይል ደስ የሚል አገነፋፍ እንዲኖረው ወይም ስናየው ደስ የሚል ከፈት ያለ ገንፎ አለ አይደል? ልጥፍ ያለና ከፈት ያለ ገንፎ ስለሚለያይ ማለት ነው። በቆሎ ለጤናችንም በጣም ለውስጣችን ቀላል የሆነ ነው። ስለዚህ በቆሎ መጨመር ጥሩ ነው ለገንፎ የሚለው መልእክት ለማስተላለፍ ነው። አጃም አጃ ነው፣ በጣም ለሰውነት ጠቃሚ፣ ለወገብ በተለይ ለሴቶች ስንወልድ ብዙ ጊዜ አጃን የምንጠቀመው ለወገባችን ወይም ብዙ ደም የፈሰሰንን ያንን ሰውነታችን የተከፈተውን እንዲደፍን በማሰብ ስለሆነ ቆንጆ ነው። ስለዚህ ስንዴም በጣም አስፈላጊ ነው። ስንዴም እንጨምርበታለን። ገብስ ነው እንደምታውቁት በጣም ወሳኝ የሆነ ነው። ስለዚህ 4 አይነት ነው አዘጋጅቼ ማሳያችሁ። እንግዲህ ያው አመሳመስ እየተባለ በጥንቃቄ ስለሆነ የዱቄቱንም ንጣት በሂደት የማሳያችሁ ይሆናል ተመልካቾቼ። ይሄው አሁን ገብሳችንንም በጣም ነጭ ነው። እንዴት ይሄም እንደዛው በፋብሪካ ውስጥ ያለፈ ነው። እንዴት አድርገው እንደፈተጉተኝ በጣም ነው የሚገርመው። በጣም ነው የሚያምረው። እንዲሁም በቪዲዮ ሲታይ አይመስልም፣ ስታዩት በጣም ነው የሚያጓጓችሁ። ዘመኑ የደረሰበት በጣም ደስ ይላል። ይሄን ለማዘጋጀት ወተን ወርደን ነው እንግዲህ እናቶች የሚያዘጋጁት የነበረው ድሮ። አሁን ግን በእኛ ዘመን እጅግ በጣም ደስ የሚል ዘመን ነው። የተዘጋጀን ገዝቶ ያንንን አስተካክሎ አነፍሶ ለቅሞ በልብስ ደግሞ በንጹህ ፎጣ ይጠረጋል ማለት ይታሻል፣ አቧራው እንዲወጣ ማለት ነው። ስለዚህ ያው ዝም ብለን ቀጥታ አነፍሰን ለቅመን ሳይሆን ዱቄቱንን
ማነው ገብሱን እናሸዋለን፣ በፎጣ በደንብ እናሸዋለን። ትንሽ ውሃ እያስነካን እሽት ስናደርገው አቧራው ማለት አቧራ ሳይሆን የዱቄቱ ያው ሲከካ የሚታየውንን ብናኝ ያስለቅቅልናል። ተመልሰን አሁን እንግዲህ አስፈጭተን እንገናኛለን። እሺ ተመልካቾቼ እንግዲህ የገንፎ እህሌን እንደዚህ አርጌ አስፈጭቼ መጥቻለሁኝ። እንደምታዩተኝ እንዴት ነጭ እንደሆነ ወተት ይመስላል። እንግዲህ አምሸን ያዘጋጀሁት ግን በጣም ነው የሚያምረው። አያችሁት? ይህ ጤፍ ነጭ ጤፍ ነው የሚመስለው። አፈጫጩም በጣም ድቅቅ አላደረኩትም፣ ትንሽ ያዝ ያለ፣ ምክንያቱም ስናገነፈው የሆነ እንትን የሆነ ልልድ እንዳይል ደስ የሚል ገንፎ እንዲሆን አድርጌ ነው የሰራሁት። ተመልካቾቼ ስለተከታተላችሁኝ አመሰግናለሁ። ቻናሌ ላይክ፣ ሰብስክራይብ እና ሼር በማድረግ አበረታቱኝ። ቁርሳችሁን እየሰራችሁ ብሉ፣ አዘጋጁ። አመሰግናለሁ።